አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? ዛሬም ተመልሼ መጥቻለሁ። ለእናንተ አስገራሚ የሆነ ነገር ይዤላችሁ መጥቻለሁ። በዚህ ቪዲዮ ላይ የማሳያችሁ እንዴት የቴሌግራም ቻናላችንን በመጠቀም ቴሌግራም ቻናል በመክፈት ገንዘብ መስራት እንደምንችል የማሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ እንዲሁም የደወል ምልክቷን በመጫን ሌሎች አዳዲስ ቪዲዮዎች ስንለቅ ይደርሷችኋል ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ዩቲዩብ አልጎሪዝም ይህንን ቪዲዮ ለተለያዩ ሰዎች ተደራሽ እንዲያደርግ ቻናል በማድረግ ቻናላችን መደገፍ ትችላላችሁ ማለት ነው። ቪዲዮ ቁጭ ብለው ስልክዎን በመጠቀም እንዴት እንደምንሰራ በዚህ ቪዲዮ የማሳያችሁ ይሆናል። በመጀመሪያ ወደ ቴሌግራም አፕሊኬሽን ነው የምንሄደው። ይህ አፕሊኬሽን በስልኩ ውስጥ ከሌለውት ከጉግል ፕሌይ በመግባት ተወራላችሁ ማለት ነው። ቴሌግራም ብላችሁ በመጻፍ ከዛም ቴሌግራም ብላችሁ በመጻፍ ይመጣላችኋል፣ ማውረድ ትችላላችሁ ማለት ነው። አሁን ወደ አፕሊኬሽኑ እንሄዳለን ማለት ነው። ይሄን አፕሊኬሽን ነው ማሳያችሁ። ወደ ውስጥ እንገባለን ማለት ነው ወደ አፕሊኬሽኑ በመጠቀም እሺ። ከዛም ይሄው እንደምታዩት አፕሊኬሽኑ መጥቶልናል ማለት ነው። ይሄን አፕሊኬሽን ከመጣልን በኋላ ምን እንደምናደርገው በቀጥታ እዚች ጋር የእርሳስ ምልክት ያላትን ይችን እንነካለን ማለት ነው። የእችን ቦታ እዚህ ጋር ክሊክ ታደረግና በኋላ የዚህ አይነት አማራጭ ይመጣልናል ማለት ነው። ይሄ አማራጭ እንደመጣልን ኒው ግሩፕ፣ ኒው ሴክሬት ቻት፣ ኒው ቻናል፣ ፋይንድ ባይ ፒፕል የሚላለ ኒው ቻናል የሚለው ይሄን ኒው ቻናል የሚለውን እንጠቀማለን ማለት ነው። ከዛም ይሄንን ክሊክ እናደርገዋለን። ኒው ቻናል የሚለው ውስጥ ከገባን በኋላ እዚህ ጋር እንደምታዩት ቻናል ኔም የሚላለ እዚህ ጋር ለፈለጋችሁትን ለቻናላችሁ መስጠት መፈለጉትን ቻናል መስጠት ትችላላችሁ ማለት ነው። እኔ ለምሳሌ ለማሳያል ሙከራ አለ እዚህ ጋር አልኩት የቻናሉን ስም እዚህ ጋር ይሄንን ዲስክሪፕሽኑን ቻናላችሁን የሚገልጽበትን የሆነ ስለ ቻናላችሁ የተወሰነ ነገር ትጽፋላችሁ ማለት ነው። ቻናላችሁን ሊገልጽ የሚችል ነገር እንደምታዩት የተወሰነ እዚህ ጋር ዲስክሪፕት ለማድረግ ሞክሬያለሁ እናንተ ለማሳየት ያህል። በእንግሊዘኛም በአማርኛም በፈለጋችሁት መጻፍ ትችላላችሁ። ይሄ እንደዚህ ካደረጋችሁ በኋላ የራይት ምልክቱን ዲስክሪፕሽን አስገባሁኝ። ባታስገቡም ችግር የለም ይሄዳል፣ ግን ማስገባት አለባችሁ። በኋላም ቢሆን ማስገባታችሁ ስለማይቀር እንደዚህ አድርጋችሁ ራይት ትላላችሁ ማለት ነው። ይሄንን ከዚያም ይመጣልናል ማለት ነው። እዚ ኔትወርኩ ችግር ነው። እዚህ ጋር እንደምታዩት ቻናል ታይፕ ምን መጥቶልናል። ቻናሉ ፐብሊክ ነው ፕራይቬት ነው። ፕራይቬት ካደረጋችሁት ይህን ቻናል እናንተው ብቻ ናችሁ ልታዩት የምትችሉት። ሚስጥራዊ እያደረጋችሁ ነው። ፕራይቬት ቻናል ከሆነ ኦንሊ ጆይን ባይ ኢንቫይት ሊንክ ነው ሊቀላቀሉት የሚችሉ። ይሄንን ፐብሊክ ላይ ታደርጉታላችሁ ቻናሉን። ከዛ እዚች ጋር ፐርማነንት ሊንክ የምትላለች እችን ሊንክ እዚህ ጋር ታስገባላችሁ ማለት ነው። ቻናላችሁን የቻናሉ ሊንክ ነው የሚሆነው። እዚህ ጋር በምታስገቡበት ሰዓት ላይቀበላችሁ ይችላል። የምታስገቡትን ቃላት ቀይ ካደረገው አይሰራም ማለት ነው። እስከሚሰራላችሁ ድረስ በመሞከር ታላችሁ ማለት ነው። this name is already taken ይህ ስም ተይዞ እያለ ነው። እዚህ ጋር እንደምታዩት ይህ ቻናል አቫይሌብል ነው ያለ ነው። ይሄ የሰጠሁት ስም ይሄንን በመጠቀም ራይት ትላላችሁ ማለት ነው። እዚህ ጋር አድ ሜምበር አድ ሰብስክራይበር ነው። ሜምበር ወደ ቻናሉ አስገቡ ነው የሚለው። የምትፈልጉትን ያህል እኔ የሙከራ ቻናል ስለሆነ ይሄንን እዚህ ጋር ይሄን ሁለት ሰው አስገባሁ ልበል። እነዚህን ሰዎች ያስገባኋቸው እዚህ ጋር ይሄው እንደምታዩት ሰብስክራይበር ብሎ ተከፍቷል ማለት ነው። ይህ ቻናል ነው። ቻናል ላይ ማንንም ሰው ሊጽፍባችሁ አይችልም። ራሳችሁ ብቻ ናችሁ መጻፍ የምትችሉት። ከዛም በመቀጠል እዚህ ጋር እንደዚህ ስትነኩት ቻናላችሁ መጥቷል ማለት ነው። ይሄው እንደዚህ ሙከራቲው ፕሮፋይል ማስገባት ተፈለጋችሁ ከዚህ ጋር ይችን በመጫን ማስገባት የምትፈልጉትን ማስገባት ትችላላችሁ ማለት ነው ለቻናላችሁ።
ለሙከራ ነው ይሄንን ላስገባው። ከዛም በኋላ ቻናል ታይፕ ፐብሊክ ነው። እዚህ ጋር ይሄ ላይ መጻፍ ስለማይቻል የቻናሉ አባላቶች መጻፍ ከፈለጉ ዲስከሽን የሚል አለ። አድ ግሩፕ ቻት ፎር ኮሜንትስ ለዲስከሽን ይሄንን እዚህ ጋር ትነኩትና ይሄንን ታደርጋላችሁ። አዲስ ግሩፕ ትከፍታላችሁ ማለት ነው። ይሄንን በመጫን እዚህ ጋር እዚህ የሆነ ግሩፕ አለ። ይሄ ራሴ ግሩፕ ስለሆነ ይሄንን ልጠቀም እንዲያለ ነው። ይሄንን በመንካት ይሄንን እንዲጠቀም ማለት ትችላላችሁ። አዲስ ግሩፕ መክፈት ትችላላችሁ። ይሄንን እዚህ አዲስ ተጭናችሁ ማስገባት ትችላላችሁ ማለት ነው። የቻናሉን ስም የግሩፑን ስም እዚህ ጋር ትጽፋላችሁ ማለት ነው። እዚህ ጋር ይሄውን ፎከስ አልኩት። ቻናሉ ግሩፑ በዚህ ተከፈተ ማለት ነው። ፎከስ ነው የሚሆነው ማለት ነው። ይሄ እንደምታዩት እዚህ ጋር ተከፍቷል ማለት ነው። ይሄ የቻናሉ ነው። ስለ ቻናሉ ሌሎች ማስተካከል የምትፈልጓቸውን አድሚኒስትሬተር ራስዎነት አድሚን መጨመር ተፈልጉ ይህን ቻናል ሌላ ሊያስተባብር የሚችል አካል መጨመር ከፈለጉ እዚህ ጋር በመግባት አድ ማድረግ ትችላላችሁ ማለት ነው። ሁለት ሰዎች ነው አድ ያደረኩት። ከሁለቱ ይሄንን አድሚን ማድረግ ትፈልግ አድ አድርገዋለሁ ማለት ነው። ለዚህ ሰው ደግሞ ዋት can this admin do ይህ አድሚን ምን መስራት ይችላል የሚለውን እዚህ ጋር ኢንፎርሜሽኖች አሉ። አድ ኒው አድሚንስ አዲስ የመጨመር አይችልም። ሌሎች ነገሮች እዚህ ጋር ተፈቅደውለታል። change channel information የቻናሉን ኢንፎርሜሽን እንዲቀይር ከፈቀዳችሁለት ትችላላችሁ። ካልቻላችሁ እንደዚህ በማድረግ ታጠፉታላችሁ ማለት ነው። ይሄው አደረኩት ማለት ነው። ከዛም በመመለስ ሪአክት ሴቲንግ ይሄንን እዚህ ጋር ቻናሉ ነው ሴቲንግ ውስጥ ይሄ ተከፈተው ቻናል ነው። እዚህ ጋር ኦል አክሽን የሚል ነው። ሁሉም ድርጊቶች እዚህ ጋር የሚገልጽበት የሆነ ነው ይሄ ላይ ማለት ነው። ይሄንን እዚህ ጋር ሊንካችን አለ። መጋበዣ ሊንካችን ነው። በመንፈልግበት ሰዓት ይሄንን ሊንክ መጠቀም እንችላለን ማለት ነው። ይሄ ሊንኩ እዚህ ጋር አለልን። ከዛም እዚህ ሜምበራችን 3 ሜምበር ሪሙቭ ዩዘር ምናምን እዚህ ነገሮች የሉንም። ከዛም በኋላ ይሄንን ራይት ብለን እንወጣለን ማለት ነው። አሁን ይሄን እዚህ ድረስ ሰርተናል ማለት ነው። ይሄ ላይ ይችን በመንካት ኤዲት የምታደርጉት ነገር ታለ ማስተካከል ትችላላችሁ። መጨመር የምትፈልጉት ነገር ታለ ይሄም እዚህ ጋር እንደምትመለከቱት አድ ሰብስክራይበር መጨመሪያ በምትፈልጉበት ሰዓት ነው የምትጠቀሙት ማለት ነው። ስታርት ላይቭ ስትሪም ቮይስ ቻት መክፈት ተፈለጉ ይሄንን በመጫን እዚህ ጋር ይችን የመጀመሪያውን አማራጭ መክፈት ይችላሉ ማለት ነው። ከቻናሉ ሜምበሮች ጋር ለማድረግ ውይይት በቮይስ እንድትጀምሩ ስታርት ላይቭ ስትሪም ይሄን እንደዚህ በመንካት ተከፈተ ማለት ነው። ኢንቫይት በማድረግ መጠቀም ትችላላችሁ ማለት ነው። ይሄን ነገር ትወጣላችሁ። እሺ ከዛ እዚህ ጋር እንደምትመለከቱ ዲስከሽን ግሩፕ መግባት ከፈለጋችሁ እዚህ ጋር እንዲሁ ማድረግ ትችላላችሁ። ይሄ ላይ ፎከስ ብለን የከፈትነው ፕራይቬት ግሩፕ ነው። ይሄን እዚህ ጋር ለመወያያ ነው ከእንትኖቹ ጋር ከሜምበሮቹ ጋር ነው። እዚህ ጋር ፐርሚሽኖች መፍቀድ የምትፈልጉትን ነገር እዚህ ጋር አሉ። አድሚን እርሶ ብቻ ነው የግሩፕ ኦነር ብቻ ነው ይሄ ላይ የተፈቀደለት ፐርሚሽኖች አሉ። እነዚህም የተፈቀዱ ነገሮች ናቸው። እነዚህን በመጠቀም እንዴት ነው ገንዘብ ሊሰራ የሚችለው ስንል ይህንን ቻናል ተጠቅመው ከሌሎች ታላላቅ ድርጅቶች ጋር የንግድ ድርጅት ሊሆን ይችላል እነዛ ድርጅቶች ጋር ኮሙኒኬት በማድረግ ማስተዋቂያ እንዲሰሩበት ማድረግ ነው ማለት ነው። ይሄን ማስተዋቂያ እነሱ እንዲሰሩለት ሊጠይቁት የሚችለው በቻናሉ ውስጥ ከፍተኛ የሆነ ሜምበር ሊኖረው ይገባል ማለት ነው። 100-200 ሜምበር ኑሮት አይደለም ማለት ነው። ከፍተኛ የሆነ ሜምበር ሊኖረው ይገባል። ከዛ በኋላ እዛ ላይ በሚሊዮን የሚቆጠር ሰዎች ሊሆን ይችላል ወይንም 500 ሺህ 600 ሺህ 1 ሚሊዮን ሊሆን ይችላል። እስከ 1 ሚሊዮን ቢሆን አሪፍ ነው። እነዛ ላይ አዳዲስ ነገሮች ኦንላይን ማርኬት ሊሆን ይችላል እነዛን ነገሮች ለማስተዋወቅ የሚፖስቱ ነገሮችን እዚህ ጋር ያስተዋወቀ ድርጅቱን ሽያጭ የሚቀርቡ እቃዎችን እዚህ ጋር ለማስተዋወቅ እንዲጠቅመው ነው ግሩፑ ላይ ማለት ነው። ወይንም ደግሞ ይህንን ቻናል የሰራችሁትን ቻናል በጣም ብዙ ሜምበርስ ካለው በኋላ አሁን 3 ሰብስክራይበር ነው በጣም ብዙ ሰብስክራይበር ካለው በኋላ ይህንን ቻናል ለሌላ ድርጅት በመሸጥ ያ ድርጅት አስተካክሎ ማስተካከል የሚፈልገውን ነገር ቀይሮ በዚህ ይሄን ቻናል በመጠቀም በራሱ መስራት ይችላል ማለት ነው። ማስተዋወቅ የሚፈልጋቸውን ነገሮች ስለ ድርጅቱ ሊሆን ይችላል ምርትና አገልግሎቱን በዚህ ቻናል በማስተዋወቅ ገንዘብ
እናንተ ታገኛላችሁ ማለት ነው። አንድ በመሸጥ ታገኙበት ትችላላችሁ። አንድ እዚሁ ቻናሉን ራሱ ላይ እንዳለ ይህንን ቻናል በመጠቀም የሚልክልዎትን የማስታወቂያ ነገሮች የንግድ የኦንላይን ማርኬት ሊሆን ይችላል፣ ጫማዎች ሊሸጥ ይችላል፣ ልብሶች ሊሸጥ ይችላል። እነዛን ነገሮች እዚህ ጋር እየለቀቃችሁ በጣም በሚሊዮን የሚቆጠሩ ሰዎች ስላሉ እነዛ ሰዎች ይህንን የሚለቀቁትን ነገሮች እያዩ ለገበያ የሚቀርቡትን እንዲገዙ ነው ማለት ነው። ለዛሬ የነበረኝ ቪዲዮ ይህን ይመስላል። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ዩቲዩብ አልጎሪዝም ለሌሎች ሰዎች ተደራሽ ያደርገዋል ማለት ነው። ቤተሰብ ያልሆናችሁ ካላችሁ በድጋሚ ላስታውሳችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን ሌሎች አዳዲስ ቪዲዮዎች ስንለቅ ይደርሷችኋል ማለት ነው። ለዛሬ የነበረኝ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።